የኤሮናይሮን ዲዛይን ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር መስራችና ባለፉት 8 ዓመታት ዋና ስራ አስፈጻሚ በመሆን በተጨማሪ ጆኤል ፈርኒቸር መስራች እንዲሁም ደግሞ ዛሬ ያሰባሰበንን የሪቪዚት ኢንስቲትዩት ዲዛይን መስራችና ዋና ስራ አስፈጻሚ አቶ ፍሬዘር ተሾመ ያደቴ ወደዚህ ቦታውን እንዲይዙ በአክብሮት ጋብዛለሁ። እንግዲህ ባችለር ዲግሪ ሰርቪስ ኢንጂነሪንግ ደግሞ ማቴማቲክስም ተመራቂ ናቸው። ሌላው ያሬድ ደሳለኝ በቢኤስ ዲግሪ አርክቴክት በአርባ ምንጭ ዩኒቨርሲቲ ማስተርስ እና እንዲሁም ደግሞ በጣሊያን ሀገር የሚገኘው ፖሊ ሚላን ዩኒቨርሲቲ አርክቴክቸራል ዲዛይን ኤንድ ሄሪቴጅ እንዲሁም ደግሞ በኤምኤ ማኔጅመንት ላይ ብሩክ ናቸው። እሳቸውም ወደዚህ እንዲመጡልኝ በአክብሮት ጠይቃለሁ። ሌላው አቶ ቴዎድሮስ ኃይሌ ይባላሉ። በኤስሲ ዲግሪ አርክቴክት እና የከተማ ፕላን ማስተር አላቸው። በኮንስትራክሽን ኦፍ አርባን ኤንድ አርክቴክቸር በተለይ ደግሞ ሄሪቴጅ አዲስ አበባ ዩኒቨርሲቲ የማስተርስ ዘዴ ላይ ከፍተኛ ተመራቂ ናቸው። እንዲሁም ዲፕሎማ አላቸው። እባክዎ ወደዚህ ይምጡልን። ሌላው የዛሬው እንግዲህ በተለይ አቶ ብሩክ ደሳለኝ ይባላሉ። በኤስሲ ዲግሪ በተለይ በሲቪል ኢንጂነሪንግ ፕሮፌሽናል ኢንጂነሪንግ ላይሰንስድ በሆኑ የተለያዩ ኮንስትራክሽን በተለይ ደግሞ የኢንጂነሪንግ ሶፍትዌር እውቅ ባለሙያ ናቸው። የአፍሮ አይረን ዲዛይን እና ኮንስትራክሽን የተለያዩ ዘርፍ በፕሮፌሽናል እያገለገሉ ይገኛሉ። እባክዎ እርስዎን ቦታውን እንዲይዙ። እንግዲህ ዛሬ የሚነሱ ዋና ዋና ሀሳቦች አሉ። በተለይ ተቋሙ አጠቃላይ ራዕይና ተልዕኮ ማብራሪያ ይሰጣል። እንዲሁም ሪቪዚት ስያሜው ምንድነው፣ ትርጉሙ የሚለውን እንዲሁም ደግሞ ኢንስቲትዩቱ ልዩ የሚያደርገው ዋና ዋና ነጥቦች ምንድን ናቸው፣ የካሪኩለም ዝግጅቱ አጠቃላይ ኮርሱ ፕሮግራም ዛሬ የተገናኘንበት ምን ይመስላል የሚሉ ሀሳቦች ይኖራሉ። የኮርሱ ስልጠና ዓላማዎችና ምን ምን ብቃቶች ሊያገኝ እንደሚችሉ በአጠቃላይ ኮርሱ አጠር ያለ ማብራሪያ ይሰጣል። ሰልጣኞች መሰልጠን የሚያገኙት ጥቅሞችስ ምን ይመስላሉ የሚሉ ጉዳዮችን ማብራሪያዎች ከመድረኩ ይሰጣል። ተጋባዥ እንግዶች በተለያዩ ዘርፉ በተለይ በቢዝነስ ንግግር እንዲያደርጉልን እዚህ የጋበዝናቸው የተለያዩ ኢንጂነሮች አሉ። እነሱም ወደኋላ ላይ እንግዲህ አጠር ያለች ንግግር ያደርጉልናል። በአጠቃላይ ስልጠና አሰጣጡ ዘዴው አጭር ማብራሪያም እንዲሰጥ ይሆናል ከመድረኩ። ሰልጣኞች እንግዲህ በተግባራዊ ልምምድ ዲዛይን ግብዓቶች የሚሆኑ ሳይቶች ምልከታም እንግዲህ ማብራሪያ በዚህ እንሰጣለን። በአጠቃላይ ሰልጣኞች የፈርኒቸር ምርቶች ላይ ተግባራዊ ልምድ እንዲኖራቸው አጭር ማብራሪያ እና ሰልጣኞች ተግባራዊ ማቴሪያል ምርጫዎችን ገለጻ ይደረጋል። በተለይ እንግዲህ ሀገራችን እንደምታውቁት በቅርብ ጊዜያት ዓመታት በተለያዩ ኢንተሪየር ዲዛይኖች የተሰሩ ትልልቅ ሚኒስቴር መስሪያ ቤቶች፣ ተቋማት፣ መኖሪያ ቤቶችም በጣም እየተዋቡ ነው ያሉት እና እነዚህ ነገሮች እስካሁን ድረስ በልምድ ነበር የሚሰጠው። ይሄ ደግሞ በባለሙያ ታግዞ በስልጠና ደግሞ ሲሆን የበለጠ ስራ ይኖራል። የተማረ ኃይል ከመፍጠር አንጻር ለበርካታ ሰዎችም የስራ እድል ይፈጥራል ብለን እናስባለን። አጠቃላይ እንግዲህ ምን ይመስላል የሚለውን በቅድሚያ አቶ ፍሬዘር ተሾመ ያደቴን ልጋብዝና ሌሎቹም እንግዲህ ማብራሪያ የሚሰጡ ይሆናል። አመሰግናለሁ። በጣም አመሰግናለሁ። ሁላችሁም እንደምን አረፈዳችሁ። ክቡራትና ክቡራን፣ የኢትዮጵያን ኳሊቲ አዋርድ ዋና ስራ አስኪያጅ አቶ ቴዎድሮስ መብራቱ እንዲሁም ደግሞ የዳሸን ባንክ የስራ ኃላፊዎች እንዲሁም ደግሞ የተከበራችሁ እንግዶች፣ የፕሬስ አባላትና የኢንዱስትሪ ባለሙያዎች ለዚህ አስደሳች ቀን ስለተቀላቀላችሁን ከልብ እናመሰግናለን። ኢትዮጵያ እና ወደፊት ደግሞ ከሀገራችን ኢትዮጵያ ውጭ ያለውን የኢንቴሪየር ዲዛይን ስራ እንዲሁም የኢንጂነሪንግ ሶፍትዌሮች ስልጠና ለማሻሻል የተዘጋጀውን የሪቪዚት የዲዛይን ተቋም ምስረታን ለማስተዋወቅ እዚህ ተገኝተናል። በዚህም እንኳን ደስ ያላችሁ፣ እንኳን ደስ ያለን። ዛሬ እዚህ በመሆናችሁ ሁላችሁንም አመሰግናለሁ። የህይወት መንገድ በቅኖች ስትታገዝ የትውልድ ዘመን እጅግ ድንቅ ይሆናል። እናንተ የፕሬስ አባላት ዛሬ እዚህ የተገኛችሁት የሪቪዚትን ራዕይ ልትዘግቡ ብቻ ሳይሆን ዘርፉ ላይ አሻራ ለሚጥሉት ለነገው ትውልድ እና የወደፊቷ ኢትዮጵያ የኢንዱስትሪው ስኬት ላይ ትልቅ ሚና ልትጫወቱ ነው። በዚህም ለእናንተ የሚሰማኝ ምስጋና እና ኩራት ከልብ ነው። በዚህ ዘመን እንደ ሀገራችን ኢትዮጵያ ብቻ ሳይሆን እንደ አጠቃላይ በመላው ዓለም የኢንቴሪየር ዲዛይን ስራ በጣም ተፈላጊ የሆነበት ከፍተኛ ገንዘብ የሚንቀሳቀስበት ኢንዱስትሪ ነው። በዚህ ምክንያት በፈጠራና በቴክኖሎጂ አጠቃቀም ብቃት ያላቸው የኢንቴሪየር ዲዛይን እና የኢንጂነሪንግ ሶፍትዌር ባለሙያዎች እጅግ በጣም ተፈላጊ ነው።
በአሁኑ ዘመን ኢንቴሪየር ዲዛይን እና የኢንጂነሪንግ ሶፍትዌር ትሬኒንጎች ከውስጥ ውበትም ንድፍም በላይ ናቸው። ስለ ተግባራዊነት፣ ዘላቂነት፣ ህይወትን ለማሻሻል ቦታዎችን የመለወጥ ጉዳይ ነው። ባለፉት 8 የስራ ዓመታት በተሰማራንበት የኢንቴሪየር ዲዛይን እና የኮንስትራክሽን ዘርፍ የውስጥ ዲዛይን ቴክኒካዊነት ላይ፣ የፈጠራ ብቃት ላይ እንዲሁም ደግሞ የኢንቴሪየር ዲዛይን የንግድ ገጽታዎች ላይ የሚያገናኝ ልዩ የትምህርት ክፍተት አይተናል። ለዚህም ነው ዛሬ ሪቪዚት ኢንስቲትዩሽን ኦፍ ዲዛይንን ያቋቋምነው የፈጠርነው። በዚህም ዓለም አቀፍ ደረጃውን የጠበቀ የሶፍትዌር ስልጠና፣ የተግባር ልምድ እና ዘመናዊ ቴክኖሎጂዎችን ለመስጠት በኢትዮጵያና በሌሎች ሀገራት ቀጣይ ትውልድ የሚያበረታቱ የሚያነሳሱ ኢንቴሪየር ዲዛይነሮችን ለማብቃት ለማሰልጠን ሙሉ ዝግጅት ያደረገ ነው። ራዕያችን ግልጽ ነው። ተሰጥኦ የሚያጎለብት ፈጠራን የሚያበረታታ እና አሰልጣኞችን በኢንቴሪየር ዲዛይን እና በግንባታ ኢንዱስትሪዎች እንዲበለጽጉ ክህሎት የሚሰጥ የልቀት ማዕከል መፍጠር ነው። እንደዚህ ስለ መግቢያው ካልኳችሁ ስለ ስያሜያችን ደግሞ የተወሰነ ልበላችሁ። ሪቪዚት ኢንስቲትዩሽን ኦፍ ዲዛይን የሚለው ሪቪዚት የሚለውን ከመናገር በፊት ኢንስቲትዩሽን ኦፍ ዲዛይን ያለበት ምክንያት የእኛ ፕሮፌሽን ላለፉት 8 ዓመታት የኮንስትራክሽን ላይ እና የኢንቴሪየር ላይ የሰራ ነው። በዚህ ምክንያት ወደ አርክቴክቸራል ሶፍትዌር እና የኢንጂነሪንግ ሶፍትዌር መስሪያዎችን ኢንኩቤት ለማድረግ እና እንዲሁም ደግሞ ቴክኖሎጂካል ትራንዚሽኑን ከሚፈጠሩበት ሀገር እዚህ ቶሎ ፈጥነን አምጥተን ወደ ሀገራችን ዲጂታል ኢትዮጵያ ወደሚለው እየተመራች ነው። እኛም ደግሞ በቴክኖሎጂያችን ለእኛ በተሰማራንበት የኢንጂነሪንግ እና የአርክቴክቸር ስራ ላይ ሶፍትዌሮችን ቶሎ የምንሰጥበት ኢንስቲትዩሽን ስለሆነ ኢንስቲትዩሽን ኦፍ ዲዛይን የተባለው የኢንጂነሪንግ እና የአርክቴክቸራል ስራዎችን የሶፍትዌር ስኪሎችን ደቨሎፕ የሚደረግበት ነው። ሪቪዚት ለምን እንዳልነው ስለ ስያሜያችን ለመግለጽ ያክል ደግሞ ሪቪዚት ያለው የተሰማራንበት የኢንዱስትሪ ወቅታዊ ትሬንዶች ስላሉት ሰልጣኞች ስልጠናቸውን ካጠናቀቁ በኋላ እንደገና ወደ እውቀትና ፈጠራ ቤታቸው በማንኛውም ሰዓት እንዲመለሱ ለሰልጣኞቻችን የተሰጠ የግብዣ ስሜት ነው። ሰልጣኞች ስልጠናቸውን ካጠናቀቁ በኋላ እንደገና ሲጎበኙን የሚያገኛቸው ጥቅሞች አንደኛ ከኛ ጋር አብረው እስከሆኑ ድረስ ለሚፈጠሩ አዳዲስ የአርክቴክቸራል እና የኢንጂነሪንግ ሶፍትዌር የኢንዱስትሪ ትሬንዶችን ዲዛይን ትሬንድ ሊሆን ይችላል፣ ማቴሪያል ትሬንድ ሊሆን ይችላል፣ የቴክኖሎጂ ለውጥን ሊሆን ይችላል። ወቅቱ ጠብቀን አፕዴት እንድናደርጋቸው እናደርጋለን። የሪቪዚት አልሙኒ ኔትወርክ በኢንስቲትዩሽኑ ሪቪዚት አልሙኒ ኔትወርክ አለ። ምንድን የሚያደርገው የስራ ዕድል በመፍጠር ያመቻቻል። ልዩ ልዩ የዲዛይን ኤግዚቢሽን እንዲሳተፉ ያስተባብራል። እንዲሁም ደግሞ አቅም ካላቸው ወይ ደግሞ ፖቴንሻል ከስተመሮች ጋር የስራ በማገናኘት ከፍተኛ ስራ ይሰራላቸዋል። ሌላ የሪቪዚት የ5 ዓመት ጎል በኢስት አፍሪካ ተወዳዳሪ የሚሆን ልዩ የኢንቴሪየር እና የኢንጂነሪንግ ሶፍትዌር ኢንስቲትዩሽን የዩኒቨርሲቲ መገንባት ነው። ይህ የረጅም ጊዜ በኢትዮጵያ ውስጥ የሚገነባው ዩኒቨርሲቲ ሲሆን ይህም የረጅም ጊዜ አጋር ይሆናሉ ማለት ነው። በዚህም ሪቪዚት ያለበት ምክንያት እንደገና ተመልሰው ሰልጥነው ከሄዱ በኋላ ተመልሰው ሲመጡ በከፍተኛ ኢንስቲትዩሽን ሶፍትዌር አፕዴት ተደርጎ ያለውን ትሬን ጠብቀን ስለምናስተምራቸው እንዲሁም ደግሞ አሁን ላለው ለተማሩበት ሌቭል በኋላ አፕግሬድ ማድረግ የሚፈልጉ በዩኒቨርሲቲ ሌቭል ሆነን እንጠብቃቸዋለን። ስለዚህ እኛን ከሰለጠኑ በኋላ በተደጋጋሚ ከኛ ጋር ያላቸው ግንኙነት እንዲቀጥል ታስቦ የተሰጠ ስያሜ ነው። ስለ ስያሜ ካልኳችሁ በመጨረሻ ሪቪዚትን ከሌሎች ኢንስቲትዩሽን በመሰረቱ ኢትዮጵያ ውስጥ ብዙ የኢንቴሪየር ዲዛይን ዘርፍ ገና አልተስፋፋም። ኢንዱስትሪው ቡም ከማለቱ አንጻር የሶፍትዌር ማሰልጠኛ ወይ ደግሞ የኢንቴሪየር ዲዛይን ማሰልጠኛ ተቋም በጣም ውስን ያለው በቁጥር ነው የሚሆኑት። ግን ከእነሱም ቢሆን የሚለየው ቁልፍ ነገሮች ንገራችሁ። አንዱና ዋነኛው የካሪክለም ዝግጅታችን ነው። ካሪክለማችን ከለንደን እስከ ጣሊያን እንዲሁም በሀገር ውስጥ ማስተርሳቸውን በተማሩ አርክቴክቶች እና ኢንጂነሮች የተዘጋጀ አሁን ላይ አለ የተባለውን የኢንጂነሪንግ ሶፍትዌር እና የዲዛይን መስሪያ ፈጠራ ማዕከል ባረገ መንገድ የኢንዱስትሪ ተኮር የሆነ ሶፍትዌር የሚሰጥ ስልጠና እና የኢለርኒንግ የትምህርት አሰጣጥ ዘይቤን የሚከተል በመሆኑ ነው። ሁለተኛው ከሌሎች የሚለይበት ቁልፍ ነገር 360 ወይም ደግሞ 360 ዲግሪ የስልጠና ልምድ ይኖራቸዋል። ይህ ማለት የስልጠና አሰጣጡ ከቲዮሪ በላይ ነው። ካሪክለሙ ዲዛይን ሲደረግ በኢንቴሪየር ዲዛይን፣ በኢንጂነሪንግ ሶፍትዌር፣ በኢንቴሪየር ኮንስትራክሽን፣ በኢንቴሪየር ኢምፕሊሜንቴሽን እንዲሁም ደግሞ በኢንቴሪየር ዲዛይን ቢዝነስ መካከል ያለውን ክፍተት ለመሙላት የተነደፈ ነው። በዚህም የእኛ ሰልጣኞች ከመጀመሪያው የስልጠና ቀን ጀምሮ እንዴት የዲዛይንና የአፈጻጸም ስራውን ከሀሳብ ወደ ተግባር እንደሚቀይሩ እና አጠቃላይ የኢንቴሪየር ኮንስትራክሽን አሰራር ሂደት ላይ ጥልቅ ግንዛቤና ስልጠና ይሰጣቸዋል።
ሶስተኛ ለየት የሚያደርገን የክፍያ አማራጮቻችን ናቸው። የክፍያ አማራጮቻችን የተቋሙ የአከፋፈል ሲስተም ለሰልጣኞች እንዲመች ተደርጓል። እንደ አቅማቸውና ሁኔታቸው ለምሳሌ የአከፋፈል የሚወስዱት ኮርስ በ3 ወር የሚጠናቀቅ ነው። ግን 3 ጊዜ ከፋፍሎ መክፈል ይችላሉ። የ3 ክፍያ ባንዴ መክፈል ይችላሉ። እንዲሁም ደግሞ አንድ የአቅሜ ወይ ደግሞ የገቢ መጠኔ ሊሚት አድርጎ ይህን ያክል ነው ገንዘብ የሚለን በዛ ገንዘብ ውስጥ የአከፋፈል ሁኔታውን የምናመቻችበት ሁኔታ አለ በተቋማችን የአከፋፈል ሁኔታ ላይ። ከዚህ በተጨማሪ ግን ሁለተኛውና እጅግ በጣም ደስ ያለን የምናመሰግናችሁ ከዳሸን ባንክ ጋር በደረስነው የአብሮ መስራት ስምምነት ወይም ደግሞ ኤምኦዩ መሰረት ሰልጣኞች በረጅም ጊዜ የሚከፍሉበት የስቱደንት ሎን አመቻችተውልናል። ለዚህም የዳሸን ባንክ አመራሮችን አመሰግናለሁ። ለሰልጣኞች አራተኛ ከሌላው ተቋም የሚለየን ለሰልጣኞች በሚመቻቸው መንገድ የስልጠና መርሃ ግብር ምቹነት ነው። ይህ ማለት ምንድን ነው? የሶፍትዌር ስኪል ትሬኒንግ ስለሆነ ይታወቃል። ኮንስትራክሽን ኢንዱስትሪ ላይ ያለው አርክቴክትም ኢንጂነሮችም ምን ያክል ጠባብ ጊዜ ወይ ደግሞ ታይት የሆነ ስኬጁል በዕለታዊ እንቅስቃሴዎች ላይ እንደሚያሳልፉ፣ ነገር ግን ለስልጠና የሚመቻቸውን ጊዜ አመቻችተናል። ግልጽ ለማድረግ ያክል ከሰኞ እስከ ዓርብ የጠዋት የቀንና የማታ መርሃ ግብር ሲኖራል። ቅዳሜና እሑድ ደግሞ የሳምንቱ መጨረሻ መርሃ ግብር ተዘጋጅቶላቸዋል። እንደዚሁም ደግሞ የስልጠና መርሃ ግብራችን ከአዲስ አበባ ውጭ ላለነው እንዴት ተደራሽ ይሆናል ለሚለው እንዲሁም ደግሞ ከአዲስ አበባ ውጭ ሳይሆን በመላው ዓለም ለሚገኙ በእንግሊዝኛ ላንጉጅ የሚሰጥ በመላው ዓለም ለሚገኙ የኦንላይን የሶፍትዌር ትሬኒንግም አመቻችተናል ማለት ነው። ይህ ቀጥታ ወደ ኢንስቲትዩሽን ስራ ሲጀምር አብሮ የኦንላይን ክላሱ የሚጀምርበት ሁኔታ ሐረር ላለ፣ ሐዋሳ ላለ፣ ድሬዳዋ ላለ፣ ባህር ዳር ላለ መማር ለሚፈልግ ለሁሉም የተመቻቸ ነው ማለት ነው። ሌላ የሪቪዚትን ከሚለዩት ቁልፍ ነገሮች በፈረንጆች 1994 እና በ2003 እና 2004 በተሻሻለ ሕግ መሰረት የቲቪቲ ስልጠና ፖሊሲ እና ስትራቴጂ ዓላማ በተለይ ትናንሽ ኢንተርፕራይዞች ማብዛት፣ የቴክኖሎጂ ሽግግር ማበረከት፣ የቲቪቲ ሰልጣኞች አሰልጣኝ እንዲበዛ፣ ታችኛውና መካከለኛው ደረጃ ላይ የሚገኙ ሰልጣኞች ተወዳዳሪ እንዲሆን ማድረግ፣ ብርቱና በፈጠራ የታነጹ ዜጋ መፍጠር ነው። ስለዚህ ከዚህ የቲቪቲ የእኛም ኢንስቲትዩሽን በቲቪቲ ስለሚተዳደር ከዚህ የቲቪቲ ዓላማ አንጻር ይህንን ፖሊሲና ስትራቴጂ ሪቪዚት ውጤት ተኮር በሆነ ካሪክለሙ ወይም ደግሞ አውትካም ቤዝድ ካሪክለም በሆነ ስትራቴጂያችን በመንደፍ ብሔራዊ ማህበራዊና ኢኮኖሚያዊ እድገትን ከመፍጠር አንጻር የሪቪዚት ሚና ከፍ ያለ ነው። ይህም ከሌሎች ኢንስቲትዩሽን ለየት ያደርገናል። ስልጠናዎች በሙሉ በተግባር የሚደገፉት ምንድነው? ሰልጣኞች ከሰለጠኑ በኋላ በተለይ በኢንቴሪየር ዲዛይን ለሚሰለጥኑ ሰልጣኞቻችን ሶፍትዌሩ ሌተስት የሆነ ሶፍትዌሮችን ትሬን እናደርጋቸዋለን። ከዛ በኋላ ሶፍትዌር ላይ የሰራቸውን ደግሞ በተግባር የሚሰለጥኑባቸው ያው የእኛ ባክግራውንዱ 8 ዓመት የኮንስትራክሽን እና ኢንቴሪየር ላይ የሰራ ድርጅት ነው። ስለዚህ በተግባር ሲቪሎቹን ሳይት ላይ የሚለማመዱበት እንዲሁም ደግሞ የፈርኒቸር ስራውን ደግሞ ጆሊ ፈርኒቸር የሚባል ሌላ ሴሰር ካምፓኒ አለ። እዛ ደግሞ የፈርኒቸር ዲዛይኑን ፕራክቲካሊ ሄደው የሚሰለጥኑበት ይሆናል። ከዚህ በተጨማሪ ሰልጣኞች ተማሪዎች ቲዮሪውን አውቀውት ሶፍትዌሩን ሰልጥነው በተግባር አይተው ብቻ እንዲሉ አልደንም። ለዚህ የምናደርግ ዘርፍ ላይ ባለን በርካታ ዓመታት ልምድ መሰረት በማድረግ እንዴት ስኬታማ የኢንቴሪየር ዲዛይን ቢዝነስ እንደሚፈጥሩ እንዲማሩ ጭምር በተለይ ስለ ዋጋ ደንበኛ እያልና በዘርፉ ላይ የብራንዲንግ ጥልቅ ግንዛቤ እንዲኖራቸው እንሰጣለን። በመጨረሻም አሰልጥነን የቢዝነስ እንዴት ዴቨሎፕ እንደሚደረግ ማስተምረናቸው አናሰናበታቸውም። በተቻለ መጠን የስራ ዕድል እንፈጥርላቸዋለን። ተማሪዎች ስልጠናቸውን በአግባቡ ሲከታተሉ በመጀመሪያ የምናደርጋቸው ኢንተርንሺፕ በራሳችን ሳይቶች እና በራሳችን የፈርኒቸር ፋብሪካችን ስልጠናዎችን ይወስዳሉ። ልክ ስልጠናቸውን በአግባቡ ካላደረጉ በኋላ ደግሞ የመጀመሪያ በራሳችን ድርጅት የሚቀጠሩበትን መንገድ እናመቻቻለን። የሚቀጥለው ደግሞ ተመሳሳይ እንደኛ አይነት የቢዝነስ ውስጥ ላሉ ሰዎች ስራ የሚያገኙበትን መንገድ እናመቻቻለን። እንዲሁም ደግሞ ለሌሎች የኢንቴሪየር ዲዛይን ወይም ደግሞ ስቴት ላይ ኮንስትራክሽን ላይ ለተሰማሩ ባለሙያዎች የጆብ ፕሌስመንት ሁኔታ እናመቻቻለን ማለት ነው።
ይህን ይመስላል ስለ ሪቪዚት ያለኝ ነገር። ስላዳመጣችሁ በጣም አመሰግናለሁ። እኔ ዛሬ በወሳኝነት ለሪቪዚት ኢንስቲትዩሽን ኦፍ ዲዛይን የ3 ወር የፕሮፌሽናል ሰርቲፊኬት ፕሮግራም ላይ ተማሪዎች በዚህ ኢንዱስትሪ ውስጥ የሚያስፈልጉትን ክህሎቶች እንዲያሳድጉ የተዘጋጀውን ካሪክለም አጠር አድርጌ አቀርብላቸዋለሁ። በሪቪዚት ዲዛይን ውስጥ ከጽንሰ ሀሳብ ትምህርት በተጨማሪ ተግባራዊ ስልጠናዎችን ያካትተ የትምህርት አሰጣጥ የሚኖር ሲሆን ስርዓተ ትምህርታችን አጠቃላይ ተለይተው በተመረጡ 4 ወሳኝ ኮርሶች የተዘጋጀ ነው። የመጀመሪያው ኢንቴሪየር ዲዛይን ይባላል። በዚህ የኢንቴሪየር ዲዛይን ኮርስ የዲዛይን ኤሌመንትስ፣ ዲዛይን መርሆች ወይም ፕሪንሲፕልስ፣ ስፔስ ፕላኒንግ፣ ማቴሪያል ሴሌክሽን እና የከለር ሳይኮሎጂ የሚማሩ ሲሆን ይህን ኮርሱን የሚወስዱ ተማሪዎች ስለ ስነ ውበት ወይም ኤስቴቲክስ ኤንድ ፋንክሽን የሚያጠኑ ይሆናል። ፋንክሽን ሲባል የቢልዲንግ ታይፖች ይኖራሉ። እንደሚታወቀው የመኖሪያ ቤት ይኖራል፣ የንግድ ቦታዎች፣ የመስሪያ ቤቶች፣ እንዲሁም የተለያየ አይነት የህንፃ አይነት ይኖራል። ለእያንዳንዱ የህንፃ ታይፕ የሚያስፈልገውን አብስትራክት ኮንክሪት ኮንሲደር ያደረገ የኢንቴሪየር ዲዛይን ቲዎሪ እንዲያውቁ ይደረጋል በዚህ ኮርስ። በሁለተኝነት ያለው የሞዴሊንግ ሶፍትዌር ነው። አንድ ዲዛይን ከኮንሴፕቹዋል ዴቨሎፕመንት በኋላ ወይም በአይዲያ በቲዎሪ ከተቀመጠ በኋላ ሞዴል መደረግ አለበት። ሞዴል እንዲያደርጉ የመረጥነው ሶፍትዌር ሞስት ሌተስት የሚባለው ሶፍትዌር ረቢት ነው። አርኪቴክቸራሊ አሁን ባለው የዲዛይን እና የኮንስትራክሽን ኢንዱስትሪ ውስጥ የባለሙያው የዲጂታል ብቃት እጅግ አስፈላጊ ነው። ተማሪዎች ረቢትን በመጠቀም የህንፃ ኢንፎርሜሽን ሞዴል ወይም ቢአይኤም ቢልዲንግ ኢንፎርሜሽን ሞዴል የሚባለው ሌተስት የሆነውን ኦል የተለያዩ ሶፍትዌሮችን አንድ ላይ የያዘ የቢልዲንግ ሞዴሊንግ ሶፍትዌር ነው። በዚህ ትክክለኛውን የስሪዲ ሞዴሊንጎችን እንዲፈጥሩና ጽንሰ ሀሳቦችን፣ ቴክኒካዊ ሰነዶችን እንዲያዘጋጁ፣ ደረጃውን ጠብቀው ደግሞ የኮንስትራክሽን ዶክመንቶች እንዲያሟሉ ያደርጋቸዋል ማለት ነው። በሶስተኛ ደረጃ ፖስት ፕሮዳክሽን ሶፍትዌሮች ናቸው። በሚገባ ዲዛይን ከተደረገ በኋላ አንድ ህንፃ ተገቢ የሆነ ሁሉም ሰው በሚገባው መልኩ መዘጋጀት መቅረብ አለበት። ይህ ኮርስ የሚያተኩረው የፕሬዘንቴሽን ሶፍትዌሮች ላይ ነው። እነሱ ፎቶሾፕ፣ ኢሉስትሬተር እና ኢንዲዛይንን ያካትታል። እነዚህ የአዶቢ ፕሮዳክት ሶፍትዌሮች አንድ ህንፃ ሞዴል ከተደረገ በኋላ በተለያዩ ሶፍትዌሮች ሬንደር ይደረጋል፣ ወደ ኢሜጅ ወይም ወደ አኒሜሽን ይቀየራል። አኒሜሽን ወይም ፎቶዎች ከተዘጋጁ በኋላ ደግሞ በፕሬዘንቴሽን ቦርድስ ኤንድ ሌይአውት በከፍተኛ ጥራት ለደንበኛው እንዲያቀርቡ ያደርጋቸዋል ማለት ነው። ቴክኒካል የሆነውን ነገር ባለሙያዎች ያውቁታል። ደንበኛው ግን እነዛን ቴክኒካል ድሮይንጎችን ስለማያውቀው ሪያሊስቲክ የሆኑ ኢሜጆችን በፕሬዘንቴሽን ሞድ በማቅረብ ጥሩ ተግባቦት እንዲኖረው ያደርጋል ከደንበኛ ጋር ማለት ነው። በአራተኛ ደረጃ ያለው ቀደም ፍሬዘር በደንብ እንዳስረዳችው ቢዝነስ ፎር ኢንተሪየር ዲዛይነርስ የሚል ኮርስ ይኖራል። የዲዛይን ሙያ ችሎታው ብቻውን በቂ አይደለም። ስለዚህ በዚህ መስክ ውስጥ ስኬታማ ለመሆን የንግድ ስራ እውቀትን ይጠይቃል። ይህ ኮርስ የፕሮጀክት አስተዳደርን፣ የብራንዲንግ እና ማርኬቲንግ ስልጠናዎችን ይይዛል። ይህም ተመራቂዎች በሙያው በልበ ሙሉነት ለመግባትና በደንብ ተዘጋጅተው ወደ ስራ እንዲገቡ ያዘጋጃቸዋል ማለት ነው። በሚቀጥሉት 3 ወራት ተማሪዎች በእውነተኛና ተጨባጭ ፕሮጀክቶች እና ወርክሾፖች ላይ ይሳተፋሉ። ይህም ሲጠናቀቅ ለስራ ዝግጁ ያደርጋቸዋል። ብቃት ያላቸው፣ ተነሳሽነት ያላቸው፣ በቀላሉ ወደ ገበያ መግባት የሚችሉ ባለሙያዎችን ለማፍራት እንችላለን ማለት ነው። ስለዚህ በአጠቃላይ በእነዚህ በወሳኝ 4 ኮርሶች እየተዘጋጀ ካሪክለም ነው ማለት ነው። አመሰግናለሁ። ወደ ሪቪዚት ኢንስቲትዩሽን ኦፍ ዲዛይን እንኳን በደህና መጣችሁ ማለት እወዳለሁ። ያው እንደ አካዳሚክ ኃላፊነቴ በመማር ማስተማር ሂደት ውስጥም እንደቆየ ሰው የትምህርት ሂደቱ ምን እንደሚመስል በተሰጠኝ ሰዓት ለማስተላለፍ እሞክራለሁ። ኮርሶችን መውሰድ ወይም መማር ዓላማው ምንድን ነው ብለን ስንጠይቅ መጀመሪያ ስለ ውስጣዊ ንድፍ ወይም ቤተ ውበት ጽንሰ ሀሳብና ልምምድ በቂ እውቀት ማስጨበጥ ነው የመጀመሪያው ዓላማው የሚሆነው። ከሌሎች የንድፍ እውቀቶች ኪነ ህንፃ ወይም አርኪቴክቸር የምንለው የሲቪል ምህንድስናና ሌሎች ኢንጂነሪንግ ዘርፎች ጋር ስላላቸው ግንኙነትም ውስጣዊ ግንባታዎች እንዴት እንደሚጠናቀቁ ከግንባታ ግብአቶች ማቴሪያሎች ጋር ተያይዞ
በፈጠራ ንድፍና ቴክኒካል ዲዛይን የህንፃው የውስጥ ቦታ እንዳጠቃቀሙ ተግባሩ የሚፈልገው ነባራዊ ሁኔታ መሰረት በማድረግ አጠቃቀሙ ተግባሩንና የሚፈልገው የከባቢ ንድፍ አዘገጃጀት በቂ እውቀት እንዲያዳብሩ እናደርጋለን። አጠቃላይ እይታው ምንድነው? ኢንቴሪየር ዲዛይን ወይም ውስጣዊ ንድፍ በመገልገያ እቃዎች ወይም ቁሶች ፈርኒቸር የምንላቸው ማለት ነው በቦታዎችና በሰዎች መካከል በተስማሚነትና ትክክለኛነት እንዲሁም እሱን የሚጠቀሙ ሰዎች የአኗኗር ዘያቸው ወይም ስነ ልቦናዊ ፍላጎት ላይ ያተኮረ አዲስ ክህሎትና እውቀቶችን በመጠቀም ተማሪዎች እንደ ሙያ የውስጥ ንድፍን ብቁ እናደርጋቸዋለን ማለት ነው። የውስጥ ንድፍ መርሆች ወይም ፕሪንሲፕል ኦፍ ኢንቴሪየር ዲዛይን እና አካላት ወይም ኤሌመንት የምንላቸው አሉ። እነዚህን ሂደቶችና የቃላት አተገባበርም በሚገባ እናስተዋውቃለን። ብቃትና የትምህርት ውጤቶችን ስንመለከት ደግሞ ሌክቸሮች ይኖሩናል፣ ሴሚናሮች ይኖሩናል፣ ልዩ ልዩ ፕሮጀክቶች ይሰራሉ። በኮርሶች ውስጥ እነዚህ ነገሮች ተጠናክረው የሚሰጡ ይሆናል። በተግባርም ልምምድ ያደርጋሉ ማለት ነው። ተማሪዎች በየጊዜው ፕሬዘንት ያደርጋሉ፣ መናገር አለባቸው፣ ስራቸውን ማቅረብ አለባቸው። ወሳኝና አስተሳሰብ በንድፍ የሚመጡትን ችግሮች በንድፍ ነው መፍታት የሚችሉት። ፕሮጀክቶችን እንደ ግለሰብ ብቻቸውን ቆሞ በደንብ ዲፌንድ ማድረግ መቻል አለባቸው። ተማሪዎች ኢንቴሪየር ዲዛይን ወይም የንድፍ የውስጥ ንድፍ መገለጫዎችን በምንመለከትበት ጊዜ ለቤት ውስጥ ንድፍ ውበት ያላቸው ክፍሎችን ማጎናጸፍ ይኖርባቸዋል። በንድፍ መርሆችና አካላት ላይ አጽንኦት እንሰጣለን። የቤት ውስጥ መገልገያ እቃዎች ወይም ቁሳቁሶች፣ የወለልና የግድግዳ የምንከፍታቸው በርና መስኮቶች ምን መምሰል እንዳለባቸው ግምት ውስጥ ማስገባት አለባቸው ማለት ነው። የቤት ውስጥ ባለሙያዎች የሚጠቀሙባቸው ክህሎቶች ላይ ያተኮሩ የስነ ህንፃ መሳሪያዎች እና ምልክቶች፣ አጠቃቀሞች፣ የቦታ እቅድና የደንበኛና የንድፍ አውጪዎችን ግንኙነትም ያካትታል ማለት ነው። በተጨማሪም የንድፍ መሰረታዊ እውቀቶች ጨርቃጨርቆች አንዱ የኢንቴሪየር ግብአት ስለሆነ መብራት፣ ቀለም፣ ስነ ጥበብና መለዋወጫዎች፣ ኩሽናና መታጠቢያ ቤቶች፣ የህዝብ ቦታዎች የሰዎችን ሁኔታ የበለጠ በመረዳት እነዚህን ግምት ውስጥ እንዲያደርጉ እናደርጋለን። ተማሪዎች በተናጠል የመስራት ችሎታ፣ የጽሁፍና የግራፊክስ እና የቃል ግንኙነቶችን ችሎታቸውን እንዲያሳድጉና እንዲያዳብሩ እናደርጋለን ማለት ነው። በበርካታ የዲዛይን መርሆች ላይ አጽንኦት በመስጠት ኮርሱ የቢሮ ቦታዎች፣ የህዝብ ቦታዎች፣ እነዚህ ፐብሊክ ፕላዛ፣ ስኩዌር የምንላቸውንም የጤና እንክብካቤና የአምልኮ ቤቶች፣ የምግብ ቤቶች፣ ሆቴሎች የመሳሰሉት ላይ ምርምርና ትንተና በማካሄድ ንድፎችን የሚሰሯቸው ማለት ነው። ተማሪዎች የደንበኞችን ፍላጎት መሰረት በማድረግ መተንተን፣ ፕሮግራሞችን ማዘጋጀት እና የውስጥ የስነ ህንፃ ቁሶችን፣ የቤት እቃዎችን፣ የብርሃን ንድፍን የሚያካትት በተናጠል አጠቃላይ የንድፍ መፍትሄዎችን ያጠናቅቃሉ ማለት ነው። በዚህ ሁሉ ሂደት ውስጥ አሰስመንት እንሰራለን፣ ኢቫሉዌት እናደርጋለን እና ይህንን ነው ለማብቃት ነው የምንሰራው እና ልክ ስናበቃቸው ደግሞ እውቅና እንሰጣቸዋለን፣ ሰርቲፋይ እናደርጋቸዋለን ማለት ነው። አመሰግናለሁ። ሁላችሁንም እጅግ አድርጌ በጣም አመሰግናለሁ። እኔ በጣም አጠር አድርጌ ለመናገርና ሀሳብ ለመስጠት የሚፈልገው እንደ አጠቃላይ በኢንተርንሺፕ እና በተግባር ልምምድ ዙሪያ ላይ ሲሆን ተማሪዎች ከዲዛይን እውቀት በተጨማሪ በተግባር ልምምድ በዋናነት ዲዛይን የተደረገውን ሀሳብ ወይም ኮንሰፕት እውነት ህያው መሆን ይችላል ወይ የሚለውን እና እንዲሁም እንዴትስ የሚሉትን ጥያቄዎች ለመመለስ ከመመለስ ባለፈ በግንባታ ሂደት ላይ በኢንቴሪየር ዲዛይን ግንባታ ሂደት ላይ እውቀትን ማስጨበጥ ማለት ነው። ይህንንም በደንብ እውቀቱን ለማስጨበጥ እና ለተማሪዎቹ ግልጽ ለማድረግ የተግባር ልምምዱ አስፈላጊ ከመሆኑ አንፃር ከዲዛይን ፕሮሰስ ጀምሮ ጎን ለጎን ከዲዛይን ከማቀድ ጀምሮ በተግባር የሳይት ምልከታ፣ የሳይት ቪዚት ይኖራል። በዚህም ጊዜ ተማሪዎች ለዲዛይናቸው ግብአት የሚሆኑ መሰረታዊ የቦታ አቀማመጦችን፣ ልኬቶችን፣ ቤቱ ያለበትን ገጽታና የመሳሰሉትን ሌሎች ለዲዛይን ግብአት የሚሆኑ ቴክኒካል ዳታዎችን ሪከርድ የሚያደርጉበት ወቅት ይሆናል ማለት ነው። በቀጣይ ደግሞ
ወርክሾፖች በሲስተር ካምፓኒስ በሆኑ እንደ ጆኔር ባሉ ወርክሾፖች ላይ የማቴሪያል ሴሌክሽን፣ የፈርኒቸር ውጤቶችን ዲዛይኖች በተግባር ተሰርተው የሚያዩበትና የሚጎበኙበት እንዲሁም የውድ ወርክሾፕ ግብአት ማቴሪያሎችን ታሪኮቻቸውን፣ ስታንዳርድ የፋብሪካ ሳይዛቸውን፣ ቲክነስ እንዲሁም ከለሮቻቸውን እና በአጠቃላይ የማቴሪያሎቹን ገጽታ በመመልከትና በመዳሰስ በተግባር በማየት ለዲዛይናቸው ወቅት መተግበር የሚችሉ ዲዛይኖችን እንዲሰሩ ይረዳል ማለት ነው። ይህንንም ከውበት ከጥራት እንዲሁም ከኢኮኖሚ አንጻር ተሰማርተው ለሚሰሩላቸው ዲዛይን ለሚሰሩላቸው ደንበኞቻቸው ፍላጎት በመረዳት ሰፊ የሆነ እና መገኘት የሚችሉ ወይም አቬለብል በሆኑ ዲዛይን ማቴሪያሎች ማቴሪያል ሴሌክሽን ላይ ሳይቸገሩ መርጠው ዲዛይን እንዲያደርጉና ሲተገበርም እንዲያዩ የሚረዳ የምልከታ ነው ማለት ነው። ሌላውና ወሳኝ የሆነ ነገር በዲዛይን ሶፍትዌሮቻቸው በተለያዩ በሚማሯቸው የዲዛይን ሶፍትዌሮች ላይ የሰሯቸውን ቆንጆ ዲዛይኖች እንዴት ወደ ተግባር ተገንብተው እንደሚመጡ የሚገነዘቡበት ሲሆን ይህንን በሳይት ምልከታ ጊዜ የግንባታ ባለሙያዎችን ችሎታ፣ የሚጠቀሙበትን የእጅ መሳሪያዎች፣ ዘመናዊ ሃንድ ቱልሶች፣ ማሽኖች፣ ቴክኖሎጂዎች፣ የፊኒሽንግ አሰራሮች በቴክኖሎጂ የታገዙ የፊኒሽንግ አሰራሮችን በመመልከትና ይህም ምን ያህል ለስራው ወደ ዲዛይኑ የቀረበ ስራ ለመስራት ምን ያህል አስተዋጽኦ እንዳላቸው የሚገነዘቡበትና የራሳቸውንም ጥናትና ሪፖርት በማድረግ የተሻለ የኢንተርንሺፕ እውቀት አዳብረው አሪፍ ኢንተርፕረነር ሆነው የሚወጡበትን እውቀት እናስጨብጣለን ማለት ነው። በመጨረሻም ያው ፕሬዚደንት ቅድም ብሎታል፣ ሪቪዚትን ለየት የሚያደርገው የዲዛይን እውቀቱ በአዲስ አበባ ላይ ብቻ ተመስርቶ እንዳይቀር የተወሰኑ እንዳይቀር በተለያዩ የክልል ከተሞች ብራንች የመክፈት እቅድ ቢኖረንም እስከዚያው ግን በጣሊያን ከተማ በፖሊቴክኒክ ዩኒቨርሲቲ በዘርፉ የማስተርስ ትምህርት የተከታተሉ ባሉ ባለሙያ የኦንላይን ስልጠናው ስለሚሰጥ በዚህ መልኩ የሀገራችን የተለያዩ ክልሎች ተደራሽ ይሆናል ማለት ነው። እጅግ አድርጌ አመሰግናለሁ። እሺ፣ እጅግ አድርገን እናመሰግናለን። ከጥያቄና መልሱ በፊት እንግዲህ አጠቃላይ ራዕዩን ተልእኮውን ማብራሪያም ሰጥተዋል። ሪቪዚት ኢንስቲትዩት ኦፍ ዲዛይን የተማረ የሰለጠነ የሰው ኃይል በማፍራት ረገድ በቀጣይ ጊዜያት የራሱን ሚና ይጫወታል። ወደዚህ ግን ሶስት ደቂቃ የሰጠው ባለሙያዎች እዚህ ያሉ የጋበዝናቸው ለእነሱ ሶስት ደቂቃ እሰጣቸዋለሁ። ወደዚህ መጥተው አጠር ያለች ነገር እንዲናገሩልን እድል እሰጣለሁ። ከኢንዱስትሪ ቢዝነስ ኦነር ኤንድ ኤክስፐርት ነው ዮሐንስ ጹብ፣ በተለይ ኢንጂነር ነው፣ የኢንተሪየር ዲዛይን ባለሙያ ነው። ወደዚህ መጥቶልን አጠር ያለች ነገር እንዲልልን እንፈልጋለን። ሰላም፣ እንዴት ዋላችሁ? ዮሐንስ ጹብ እባላለሁ። የኢንቴሪየር ዲዛይን ጀማሪና ማኔጀር ነኝ። ከፍሬዘር ጋር እስካሁን ድረስ ከ6-7 ዓመት በላይ ፕሮፌሽናሊ ፐርሰናሊ በጣም እንተዋወቃለን። ከኮሊግነትም በላይ ጓደኞችም ሆነን እና ፍሬዘር እዚህ ቢዝነስ ላይ ምን ያህል ልምድ እንዳለው አውቃለሁ ማለት ነው። ይህንን ኢንስቲትዩሽን በመጀመሩ ምክንያት በጣም እስከዛሬ ድረስ ያካበታቸው ልምዶች በአጠቃላይ ፍሬዘር እዚህ ሀገር ላይ ላለው ለኢንቴሪየር ዲዛይን ቢዝነስ በጣም ትልቅ ኢንፑት ይሆናሉ። ከዲዛይን ጀምሮ እስከ ኮንስትራክሽን ድረስ ባሉት ኤክስፒሪየንሶች ማለት ነው። እነሱ ምን ያጠቃልላሉ የሚለው ነገር ላይ ስንገባ ስፔሻሊ ዲዛይን ላይ ስንመጣ አዳዲስ ሶፍትዌሮችን ሬድም አቶ ፍሬዘር ሜንሽን እንዳደረጉት አዳዲስ ሶፍትዌሮችን፣ አዳዲስ ቴክኖሎጂዎችን ስፔሻሊ ደግሞ ከዲዛይን ወደ ኮንስትራክሽን ያለው ኢንተርቼንጀቢሊቲ ላይ ፍሬዘር በጣም ትልቅ ልምድ አለው ማለት ነው። ዲዛይኑንም ኮንስትራክሽኑንም በራሱ በኤቫይረንስ የብዙ ዓመት ልምድ ስላለው በመስራት ማለት ነው። ሪሊ ኤክሳይትድ ያለው በጣም ብዙ ፓርትነሮች አሉት። በጣም ደስ የሚል ፕሮጀክት ነው። እኔም በቻልኩት መጠን እስካሁንም ኢንቮልቭ በመሆኔ ከዚህ በኋላ ኢንቮልቭ በመሆንበት መንገድ በጣም ኤክሳይትድ ነው ያለው ማለት ነው። አም ቬሪ ሃፒ። በጣም እናመሰግናለን። እሺ፣
በደንብ በጣም አድርገን እናመሰግናለን። ዮሐንስ እጾብ ኢንጂነር ናቸው። ቅድም እንደገለጽኩት የኢንተርኔት ዲዛይን ባለሙያ ናቸው። ሶፍትዌር አርክቴክት ናቸው። አስተካክላለሁ። እሺ፣ ከዚህ በመቀጠል ደግሞ ሀበን ረዲ እንዲሁ ኢንጂነር ናቸው እሳቸው። እንዲሁም ደግሞ የኢንተርኔት ዲዛይን ባለሙያም ናቸው። አመሰግናለሁ። ሀበን እባላለሁ። የሀቢስ ኢንቴሪየር ዲዛይን ኤንድ ባለቤት ነኝ። ሙያዬ እንደ ኤልዚ መሀንዲስም ኢንቴሪየር ዲዛይነር ነኝ። በመጀመሪያ ደረጃ እንኳን ደስ አለህ ማለት እፈልጋለሁ። ሶፋሮፊ እኔ የተሰጡት ያክል ነው የተሰማኝ። በጣም ደስ የሚል ነገር ነው። ይሄ ኢንስቲትዩሽን መከፈቱ እንደ አንድ ሾርት ኮርስ ኢንቴሪየር ዲዛይኒንግ ወስዶ ወደ ስራ ተገባ ሰው ብዙ ሰዎች ይጠቀማሉ ብዬ አስባለሁ። እኔ ስማር 2009 ላይ ቲዮሪ ብቻ እንጂ በደንብ ብቁ ኢንቴሪየር ዲዛይነር ሆነን እንድንማር አላስተማሩንም። በራሳችን ጥረት ነው ወደ ዲዛይን የገባ ነው። እዚህ ላይ ግን ብቁ የሆኑ ኢንቴሪየር ዲዛይነርስ ከቲዮሪ ጀምሮ ሞዴሊንግም ሬንደሪንግም ኳሊቲ ያለው ሬንደሪንግ ደግሞ የሚሰሩ ባለሙያዎች እንደምታፈሩ እርግጠኛ ነኝ። ብዙ ሰዎች የራሳቸው ስራ እንዲጀምሩ ራሳቸውን እንዲያስተዳድሩ የሚጠቀም ኢንስቲትዩሽን ነው ነው ማሰብ ከዘሬ እየተዳደርኩበት ራሴን ቤተሰብ የሚያገሱበት ያለ ቢዝነስ ስለሆነ የኢንቴሪየር ዲዛይኒንግ ደግሞ ገና ኢትዮጵያ ውስጥ ምንም ያልተነካ ቢዝነስ ነው። ስለዚህ እነዚህ ብቁ የሆነ ኢንስቲትዩሽን ስለከፈታችሁ እናመሰግናለን። ብዙ ሰዎችን ይቀይራሉ ብዬ አስባለሁ። እጅግ አድርገን እናመሰግናለን። ከዚህ በመቀጠል ደግሞ አንድ ተናጋሪ ይቀረናል። ለብስራት ሳድል አመሰግናለሁ። እንኳን ደስ አላችሁ። እንኳን ደስ አለ። ብስራት እባላለሁ። ሲቪል ኢንጂነር ኤንድ ማኔጀር ነኝ በዴቪድ ኢንቴሪየር ዲዛይን። እንዲህ አይነት ኢንስቲትዩሽኖች መከፈታቸው ለሀገርም እንደ ድርጅት ከፍተኛ የሆነ አስተዋጽኦ ያደርጋል ብዬ አስባለሁ። ኳሊቲ ኦፍ ፕሮጀክት ዴሊቨር ለማድረግ ክሬቲቪቲያችንን ለምንጨምርበት እንዲሁም ደግሞ ፕሮጀክታችንን ብዙ ማኔጅ ለማድረግ ኮንስትራክሽን ላይ የሚፈጠሩ ፕሮብሌሞችን ሶልቭ ለማድረግ እንዲህ አይነት ኢንስቲትዩሽኖች መፈጠራቸው በጣም አስተዋጽኦ ያደርጋል ብዬ አስባለሁ። በጣም አመሰግናለሁ። ቴንክ ዩ ሶ ማች። እጅግ አድርገን እናመሰግናለን። አሁን ደግሞ መድረኩን ክፍት እናደርግና የምታነሷቸው ሀሳቦች፣ ጥያቄዎች፣ ገንቢ የሆኑ ሀሳቦችን አስተያየቶችን ሊሆኑ ይችላሉ። እሱን መድረኩን ክፍት እናደርጋለን ለእናንተው ማለት ነው። አመሰግናለሁ። መልካም እባላለሁ ከሲኤን ቴሌቪዥን ነው። በቅድሚያ እንኳን ደስ አላችሁ ማለት እፈልጋለሁ። እንዲህ አይነት ተቋማት ሲቋቋሙ ለሀገራዊ የገጽታ ግንባታ ትልቅ አስተዋጽኦ አላቸው። በተለይ ደግሞ ስኪልፉል የሆነ ሂውማን ፓወር ማፍራት በሚቻልበት ደረጃ ላይ ትልቅ አስተዋጽኦ እንዳላቸው ነው የሚጠበቀው እና እስካሁን በመጣችሁባቸው ወይም ባቋቋማችሁባቸው ሂደቶች ውስጥ አሉ። በእነዚህ ሂደቶች ውስጥ ግን ከተቋማት ጋር ያላችሁ ሊንኬጅ እስከምን ድረስ ነው? ለምሳሌ በሀገሪቱ ላይ በጣም ትልቁ ተግዳሮት እየሆነ ያለው ሁሉም ይመረቃል፣ ነገር ግን የስኪል ችግር ነው። ቲዎሪ ብቻ ነው እያጠና የሚወጡ ከትልልቅ ተቋማት የሚሆን የስኪል ችግር አለ። በስኪል ዙሪያ ደግሞ የሚሰሩ ተቋማት አሉ። ከእነዚህ መካከል የኢትዮጵያ ስራና ክህሎት ሚኒስቴር አንዱ ነው። ከእነዚህ ትልልቅ ተቋማት ጋር ያላችሁ ሊንኬጅ ምንድን ነው? ሌላም ደግሞ ከእነዚሁ ጋር በዚሁ በተለይ በክሬቲቪቲ ደረጃ ላይ የሚሰሩ እንደ ሳይንስና ቴክኖሎጂ ሌሎችም አሉ። እነዚህ ጋር ያላችሁ ጥምረት በምን ደረጃ ነው የሚል ነው። ሌላኛው አንዳንድ ተቋማት ላይ ብቻ የሚታዩ አሉ። እነዚህ የፈጠራ ስራዎችን በየአቅጣጫው እየፈለጉ የማወዳደር ሂደት ማለት ነው። አሁን የእናንተ ተቋም ደግሞ ይህንን በበላይነት ቢወስድ እኔ ትርፋማ ይሆናል ብዬ አስባለሁ። ይህ ማለት ታለንት ያላቸው ህፃናት በየቦታው አሉ። እነሱን እየፈለጉ ወደ ትምህርት ቤቱ የማምጣት ሂደት፣ የማብቃት ሂደት፣ በውድድር ደረጃ ደግሞ ሀገር ፈቺ ማለት ችግር ፈቺ የሆኑ ለሀገር ባለውለታ ሊሆኑ የሚችሉ ወጣቶችን ማፍራት የሚቻልበት ሂደት ላይ ብትሰሩ የሚል ሀሳብ ጨምራለሁ። አመሰግናለሁ። በቅድሚያ እንኳን ደስ አላችሁ ማለት እፈልጋለሁ። ስሜ ሰለሞን ወልዳይ ነው ከቲቪ 9። ይዛችሁት የመጣችሁት ሀሳብ ወይም ፕሮጀክት በጣም ትልቅ ነገር ነው። እንደ ሀገር ቅድም እንደጠቀሱት በተለይ ሀገርን ገጽታ በዚህ ዘርፍ ላይ በማስተዋወቅ ላይ በጣም ትልቅ ሚና ይጫወታል ብዬ አስባለሁ። ቅድም በተወሰነ መልኩ ወንድሜ አንስቶታል።
በዙሪያ ላይም በዚህ የሙያ ዘርፍ ላይ የተሰማሩ በርካታ ጓደኞች አሉኝ እና ውስንነት አለ። ምናልባት እናንተ ጋር ፕሮፌሽናል የሆኑ ባለሙያዎች በተለይ ኢንተርናሽናል የሆኑ ደረጃዎች ላይ ክላስ የወሰዱ የረጅም ዓመት ልምድ ያላቸው መሆናቸው በዚህ ድርጅት አብሮ መካተታቸው ትልቅ ነገር በተለይ ያሉትን ተግዳሮቶችን በመፍታት ላይ ትልቅ ሚና ይኖረዋል ብዬ አስባለሁ። ነገር ግን ቅድም እንዳላችሁት ምናልባት አይ ቲንክ ከተሳሳትኩኝ ታረማለሁ የ3 ወር የታይሚንጉ ምክንያቱም ረቂቅ ነገር ይመስለኛል። ኪነ ሀሳቡ በራሱ ቤዝመንቱ ላይ እስኪዋሃዱት ድረስ ከዛ በኋላ ደግሞ ፕራክቲካል ኪነ ሀሳቡን ከራሳቸው ጋር ካዋሃዱት በተለይ አዲስ ነገር በመፍጠር ዙሪያ ላይ አዳዲስ ነገሮችን በመፍጠር ዙሪያ ላይ ከሀሳቡ ጋር ተዋሂዶ ፕራክቲካሊ ደግሞ ቅድም ሲጠቀስ እንደነበረው በሀሳብ ደረጃ የነበረው ደግሞ ወደ መሬት ወደሚታይ ነገር በሚያወርዱበት ሰዓት ላይ ራሱን የቻለ የፕራክቲካል ታይም የሚወስደው ነገር ይኖራል ብዬ አስባለሁኝ እና የሚወስዱት በጣም ብዙ ናቸው። እንደ ተግዳሮት በዙሪያ ያሉት ጓደኞቼ ስመለከታቸው ስራ ላይ ያሉ ናቸው፣ ግን ይዋወሳሉ። ምንድን ነው የሚዋወሱት? ሙያ ማለት ነው፣ እውቀት። አንድን ፕሮጀክት ኮንትራክት ይወስዱና ከዛ በኋላ ውስንነት ይገጥማቸዋል። ትላልቅ ፕሮጀክቶች ይሆናሉ፣ ሰው እንዲያመጣቸው አይፈልጉም ያንን ፕሮጀክት። ስለዚህ ከነሱ የተሻለ ሰው ጋር አድ ያደርጋሉ እንዛ ወይ ላይ ፕሮጀክቱ ከተጀመረ በኋላ ማለት ነው። ይሄ በመሀል የተጀመረው ፕሮጀክት ውጤታማ በሆነ መልኩ እንዳያጠናቀቁ እንደ አንድ ተግዳሮትና እንቅፋት ሆኖ የሚታይበት በግሌም እንደዚህ አይነት ነገሮችን እመለከታለሁኝ እና በቂ ነው ወይ የሚል ጥያቄ ነው። አመሰግናለሁ። አመሰግናለሁ። ቴዎድሮስ እባላለሁ ከኢትዮጵያ ጥራት ሽልማ ድርጅት ነው። የኤሮዋይን ዲዛይን ባለሙያዎች በስራ አጋጣሚ ያቸዋለሁ። ለዚህ ስለመቃችሁ በጣም እንኳን ደስ አላችሁ ማለት እፈልጋለሁ። ሁሉም እንዲህ አይነት ነገሮች ላይ ኢንቨስት ቢያደርግ ኖሮ ኢትዮጵያ በታለንት የጎለበቱ ብዙ ባለሙያዎች ይኖራታል። ኤክስፖርት ማድረግ የሚቻልበት ነገር መፍጠር ይቻላል ብዬ አምናለሁ። በዋናነት ማይክሮን ያስኩት እንኳን ደስ አላችሁ ለማለት ሲሆን አንድ መሰረታዊ ጥያቄዎች ያለ በተለይ በኢንጂነሪንግ ዲፓርትመንት በዚህ ደረጃ ዲዛይን በሉት የምህንድስና ጋር መሰረታዊ ጋፕ እንደ ኢትዮጵያ የማየው እንዳሰሪ ሳይሆን ዲሲፕሊን የሆነ ባለሙያ የለም። ቢዝነሱ ከላይ ማሯሯጥ ነው እንጂ ከዛ በኋላ ከስተመር ሰርቪስ የሚባለው ወይም ከስተመር ሃንድሊንግ የሚባለው ነገር የለም እና ቅድም ካሪኩለሙ በሚነገርበት ጊዜ አሁንም ስኪሉ ላይ ሀርድ ስኪሉ ላይ ነው ትኩረት የተደረገው። ሶፍት ስኪል ከስተመር ሃንድሊንግ፣ ከስተመር ሳቲስፋክሽን፣ የኳሊቲ ኮንሴፕቶችን በተመለከተ መጨመር ይቻላል የተሻለ ብዬ አምናለሁ። አመሰግናለሁ። በቅድሚያ አንደሳባቸው ማለት እንደዚህ አይነት ትሬኒንግ ኢንስቲትዩሽኖች ኢትዮጵያ ውስጥ ከሚያደርጉ እና ፕሮግራም እያሉ የኔ ጥያቄ ሪኳየርመንቱ ምንድን ነው? ማለት ፖቴንሻል ያለው ሰው ወይም ፍላጎት ያለው ሰው ብቻ ነው ሲመጡ ሬጅስተር ማድረግ የሚችለው ወይስ ኤዱኬሽናል ባክግራውንድ ምንድን ነው የሚያስፈልገው? ሪኳየርመንቱን ዝርዝር አጋችሁ አልነገራችሁንም። ሪኳየርመንቱን ብታሳውቁላለን። አመሰግናለሁ። አመሰግናለሁ። ታሪኩ ከበደ እባላለሁ። ከ4 የሚሊዮን ፕሮግራም በአራዳ ኤፍኤም 95.1 የሚተላለፍ ነው። እንግዲህ አሁን ዘመኑም ቴክኖሎጂውም ዘምኗል። በተለይ ደግሞ በዚህ ዘመን ሰው ሰራሽ አስተውሎት ብዙ ስራዎችን ይሰራል እና ከቴክኖሎጂ አንጻር አዳዲስ እውቀቶች አዳዲስ ነገሮች በየቀኑ ይፈጠራሉ። ከዚህ አንጻር እናንተ ቴክኖሎጂ ለመራመድ እኩል ለመሄድ ምን እየሰራችሁ ነው? ጅማሬው አሪፍ ነው፣ ግን አብሮ ለመሄድ ምናልባት የእናንተ የምትሰጡት ትምህርት የእናንተ የምትሰጡት እውቀት ጊዜው ያለፈ እንዳይሆን አፕዴት እያደረጋችሁ እንዴት ትቀጥላላችሁ የሚለው ነው። ሁለተኛው መሰል ተቋማት ይኖራሉ በአፍሪካ ውስጥ በኢትዮጵያ ውስጥ ከሌሎች ጋር አብሮ በጥምረት ለመስራት ምን አሰባላችሁ? አብሮ ለመስራት ምን ታቅዳላችሁ? ሰው አመሰግናለሁ። አቶ መልካሙ የጠየቀን ከተቋም ጋር ያላችሁ ግንኙነት ወይም ደግሞ ሊንኬጅ ምን ያክል ነው የሚለው ያው ይሄ የኢንስቲትዩሽን ነው የጄኔሬሽን ቢልድ የሚደረግበት ጄኔሬሽኑ ደግሞ ጥሩ ፈጠራዎችን ክሬቲቪቲ ኢንተርፕራይዝ
ኢንተርፕራይዝ የሚሆንበት ስራ ስለሆነ ግዴታ ከሚኒስቴር ኦፍ ከልቀት ሚኒስቴር ጋር እንዲሁም ደግሞ በዋናነት ደግሞ በምቀኛ በቅርበት የኛም የበላይ ተቆጣጣሪዎች የቲቪቲ የቦሌ ቢሮችን እዚህ ስለሆነ ማሰልጠኛችን ቦሌ ስለሆነ የቦሌ ቲቪቲ ናቸው። ከእነሱ ጋር አብረን እየሰራ ነው። እውቅናውንም የሚፈቅዱልን እየፈቀዱልን የሚያሉት እነሱ ስለሆነ ከእነሱ ጋር አብረን እየሰራ ያለ ነው። ችግር ፈቺ ለሚለው ያው ቀድመን እንደተዘጋጀንበት ቅድም ብሪፍ አድርጌያለሁ። ኢቨን የሚማሩት ወይ ደግሞ ስልጠና የሚመጡ ሰዎች እንኳ የፔመንት ኢሹ እንኳ ቢኖርባቸው በመጀመሪያ በተቋማችን መንገድ ፔመንቶችን በማመቻቸት እስከ ያከፋፈል ሁኔታውን እስከ አመት ድረስ ለ3 ወር ትሬኒንግ እስከ አመት ድረስ እንዲከፍሉ በማመቻቸት እንደሱ አይነት ሁኔታዎችን በማመቻቸት ሰልጣኞች እንዲመጡ ችግራቸውን በተለይ የፋይናንሻል ችግር ፍላጎቱ ኖሯቸው የፋይናንሻል ችግር ገደብ እንዳይኖርበት በሱ መንገድ እናድርገናል። ከዚህም በተጨማሪ ደግሞ ከዳሽን ባንክ ጋር በጋራ በመሆን የስቱደንት ሎን አመቻችተውልናል። እሱንም ኦፖርቹኒቲ በመጠቀም የእውቀቱን እስከፈለጉ ድረስ እነሱን ማንኛውም የፋይናንስ ነገር እንዳይገድባቸው በዚህ መንገድ እናድርገናል። ከዛ ገኛ ጋር ከመጡ በኋላ ችግር የሚፈታ ስልጠና እንደምንሰጣቸው በአስተማማኝ ሁኔታ እገልጻለሁ። አቶ ሰለሞን የሙያ ምስክርነት አለ የ3 ወር ጊዜ ያጠረ ይመስለኛል ቢሆን ያሬድ ይገልጽልናል። ከኢትዮጵያን ኳሊቲ አዋርድ አቶ ቴዎድሮስ መብራቱ እየጠየቀን ይህ በጣም ክሪቲካል ጥያቄ የጠየቀን ያው ዲሲፕሊን የሆነ የባለሙያ ጥረት እኛም ያው ዲዛይን ብቻ ሳይሆን የምናደርገው ዲዛይን ያው የቢሮ ስራ ነው። ፕራክቲካል ሳይት ላይ ስለምንሰራ ቱቢሆነስ በጣም በቃ እኔ ፍራስትሬት አድርጌ ያውቃለሁ በህይወቴ ብዙ ጊዜ ማለት ነው በዲሲፕሊን ባልሆኑ ባለሙያዎች እና ያለው ኢትዮጵያ ውስጥ ያለው ትሬንድ ኮንስትራክሽን ላይ ጥሩ አይደለም። ያው ኢቲካሊ የባለሙያዎች የሚሰራባቸው ነገርም ስላለ ነው። ከእንደገና ደግሞ ስኪል ዲሌቨሮች ላይ እንደ ፈርኒቸር ባለሙያ የጂፕሰም የኤሌክትሪክ ስኪል ዲሌቨሮች ላይ እነሱ ላይ የዲሲፕሊን ችግር አለ። ግን ከላይ ያለው እንደኛ አይነት ፕሮፌሽናል ሰዎች መጀመሪያ ዲሲፕሊን ሆነን ከዛ ታች ያሉትን ደግሞ ማብቃት እንችል ነበረ። ያለውን ትሬንድ ለመቀየርም እሱ ላይ በደንብ እንደምንሰራ እርግጠኛ ነኝ። ምክንያቱም ፕራክቲካሊ ፌስ አድርገነዋል እና ያኛውን እኛ ከቢዝነስ ላስወጣን እንደውም ጸጉሬንም የጨረሰው እሱ ነው። ያው ትበሳጫለህ ምናምን በዚህ ቀን ፕሮጀክት ጨርሳለሁ በዲግ ላይ ትሰራለህ፣ በዛ ቀን ሰዎች አልገኝ ይችላሉ እና ይሄ በጣም ክሪቲካሊ እንድንሰራበት የምፈልገውም ነው። ቴዲም ጥያቄ ነው ያነሳው እና በደንብ የምንሰራበት ነው። ከስተመር ሰርቪስ ላይ ሶፍት ስኪል ላይ ያው ከስተመር ሰርቪስ የአንደኛ በጣም ያካተተ ነው። የኢንተርፕሬነርሺፕ ኤንድ ቢዝነስ ፎር ኢንቴሪየር ዲዛይን የሚል ካሪኩለም አዘጋጅተናል። እሱ ላይ በደንብ ነው የምንሰራበት። ቴዲም በቅርበት የኤሪያ ኢንቴሪየር ዲዛይን እና ኮንስትራክሽን የሚሰራ ስለነበረ ስለሚያውቅ አሁንም ኢንቫይት እናደርጋለን። ክላሱ ላውንች በስራ ሲጀምር የትምህርት አሰጣጣችንን ጥራቱን እንድታይልን ኢንቫይትም ስለምናደርግ እዛ ላይ ተዋለ። ግን እነዚህ ሶፍት ስኪሎችን በቢዝነስ ኢንተርፕረነርሺፕ ፎር ኢንቴሪየር ዲዛይን በሚለው ላይ አካተነዋል ማለት ነው። ሌላ ፍቅር ካነሳችሁ ሪኳየርመንት ኤጁኬሽናል ባክግራውንድ አልተነገረንም ያለችው ላይ ለኢንቴሪየር ዲዛይን ሰልጣኞች ቴብል ፕላስ ነው። ለኢንጂነሪንግ እና ለአርክቴክቸራል ሶፍትዌር ትሬኒንጎች ግን ቤሲ ወይም ደግሞ በአርክቴክቸራል ሳይንስ ባክግራውንድ ያላቸው እንዲሁም ደግሞ በኢንጂነሪንግ በሲቪል ኢንጂነሪንግ የሚሆን በማንኛውም ኢንጂነሪንግ ዘርፍ ባክግራውንዳቸው በኢንጂነሪንግ የሆነ ያው የኢንጂነሪንግ ሶፍትዌር ስለሆነ አሁን ለምሳሌ ቢቢ የሚባል ሶፍትዌር ባስተምር ኢንጂነሪንግ ላይ የሚማር ስራ ለመጠቀም የሚፈልግ ሰው የሶስተኛ ክፍል ተማሪ መቶ መስራት አይችልም። የኢንጂነሪንግ ባክግራውንድ ግዴታ ያስፈልገዋል። ምክንያቱም የአንድን ህንፃ ስትራክቸር ዲዛይን የሚያደርገው እና ግዴታ እዛ ሶፍትዌር ላይ ሂማን ነው ፊድ የሚያደርገው መረጃው። ስለዚህ ኢንጂነሪንግ ባክግራውንድ ግዴታ ስለሚያስፈልገው ለኢንጂነሪንግ እና ለአርክቴክቸራል ሶፍትዌሮች እነዚያ ባክግራውንድ ያስፈልጋሉ። ለኢንቴሪየር ዲዛይን ግን ተማሪዎች ቴብል ፕላስ። አቶ ታሪኩ ላነሳው ጊዜው ያለፈበት እንዳይሆን ምን አስባቸዋል? ይሄ በጣም ጥሩ ጥያቄ ነው። የሪቪዚት ኢንስቲትዩሽን ኦፍ ዲዛይን እዚህ ሀገር ብቻ ሳይሆን ሌላም ሀገር ቅድም ሜንሽን ለማድረግ ሞክሬያለሁ። ቅርብ እዚሁ በዱባይ ብራንች ከፍታለን። እዛ ብራንች በቅርብ ቀን ማለት ነው ኦልሬዲ ፕሮሰስ ጨርሰናል። በቅርብ ቀን እዛ ላውንች ስናደርግ እዛ ምንድን ያሰብነው ቴክኖሎጂ ትራንዚሽኑ ፈልገን ነው።
ያው እዛ ዱባይ ይታወቃል፣ ኢንተርናሽናል ኮምፒቲሽን ያለበት ሁሉ ወረድ ያሉት ፕሮፌሽናሎች ፓርቲት የሚያደርጉበት ኢንዱስትሪ ነው። አንድ አይነት ሶፍትዌር ስለሆነ የምንሰራበት ኮምፒታንት ከሆነ በጣም ደስ ይለናል። ኮምፒታንት ሆነ ዊን የምናደርግበትን ስትራቴጂ ነድፈን፣ ካልሆነ ግን ቴክኖሎጂ ትራንዚሽኑን ወደዚህ እናምጠዋለን። ምክንያቱም ይሄ ኢንስቲትዩሽን ነገር ቴክኖሎጂ ኢንክሉድ የሚደረግበት ነው። ከነሱ የተቀበልን ብቻ እናሰለጥንበት ብቻ አለ የምናደርገው። ባለን ማንፓወር በምናስተምራቸው በእኛም በምናሰለጥነው በአሰልጣኞችን በኩል ቢሆንም ዋቴቨር ሲቹዌሽን በጀኔሬሽኑ ብቻ ቴክኖሎጂ ኢንክሉድ ማድረግ አለበት። ምክንያቱም እያንዳንዱ ሶፍትዌሮች የሆነ የሚጎላቸው ነገር ይኖራል። የሆነ ወይ አርኪቴክቸር ላይ የሆነ ኤሌመንት እናጣለን እንዲህ ቢያደርጉት ምናምን የምንላቸዋለን ከምንል እኛ እስከገባን ድረስ ሶፍትዌሩ የእሱን ነገር መፍጠር ነው የምንፈልገው። እኛም እንደ ቲም ካሪኪለሙን ስናዘጋጅ የሊደርሽፕ ቲሙ የተነጋገረው እንዲህ እኮ ችግሮች አሉ፣ እንዲህ ችግሮች አሉ ብናስተካከሉ እንዳለን ከመሰረቱ ሶፍትዌሩ ማሰልጠን ከጀመረ የሚቀጥለው ላይ ኢንክሉድ ማድረጊያ እንዲሁም ደግሞ እግዚአብሔር ከፈቀደ ደግሞ ዓለም ላይ ተቀባይነት ያለው ሶፍትዌሮች ዴቨሎፕ የምናደርግበት መንገድ ሊፈጠር ይችላል። ለመፍጠርም እንሰራለን ማለት ነው። አፕዴት ለሚለው አፕዴት ብቻ አይደለም ኢንክሉድ ማድረጊያ ለዓለም የሚበቃ እንፈጥራለን ነው። እንዳታስብ አቶ ታሪክ። ሶስት ወር ሙሉ አላነሰም ወይ ነው። አሁን ፍሬዘር እንደገለጸው ሪኳርመንቱ ምንድነው? የአርክቴክቸራል ወይም የሲቪል ኢንጂነሪንግ ባክግራውንድ ይኖራቸዋል ልጆቹ። ስለዚህ ኦልሬዲ ያውቁታል። አንድ አርክቴክቸራል ኮንሴፕቱ ሀሳቡ አይዲያው አላቸው። አንድ ህንፃ ከኮንሴፕቹዋል ዴቨሎፕመንት ጀምሮ ኢምፕሊመንት እስኪደረግ ድረስ ያለውን ፕሮሰስ ያውቁታል። የኛ ሀሳብ ምንድነው? አንድ አርክቴክት ስፔሻላይዝ ማድረግ አለበት በተወሰነ ዘርፍ። ኢንቴሪየር ዲዛይን ሊሆን ይችላል፣ ሄሪቴጅ ላይ ሊሆን ይችላል፣ ወይም ስትራክቸር ላይ ሊሆን ይችላል። በእኛ በኩል ደግሞ ኢንቴሪየር ዲዛይን ስፔሻላይዝ እንዲያደርግ ነው የምናደርጋቸው። ለምሳሌ ወስደን አርክቴክት ነን፣ ኢንቴሪየር ማይነር ነው ገና ከመስራት በፊት ማለት ነው። ስለዚህ 6 ዓመት ስሰራበት ግን ኤክስፒሪየንስ ነው። በኋላም ደግሞ ጣሊያን ሀገር ሄጄ ስማር ሞር ዴቨሎፕ ያደረኩት አለ። ባክግራውንዱ ሲኖርህ 3 ወር ኢዝ ኢናፍ። ለምሳሌ ሬቪት እንኳን ባይችሉ እነዚህ ልጆች አርኪካድ ወይ ስኬችአፕ ወይም ሌላ የሞዴሊንግ ሶፍትዌር ያውቃል። ስለዚህ እኛ በቀላሉ ሬቪትን ስናስተዋውቃቸው ምንድነው ኢንተርናሽናል ሪኮግናይዝድ የሆነ ሶፍትዌር ስለሆነ ያንን ቶሎ አዳፕት የማድረግ እድላቸው በጣም ሰፊ ነው። ሳምሃው ደግሞ እኛ ኢንትሮዲውስ ነው የምናደርጋቸው። ስለዚህ ራሳቸው በቲዩቶሪያል በፕራክቲስ ደግሞ ዴቨሎፕ ያደርጉታል ማለት ነው። ሌላው ምንድነው አርክቴክቸር የቡድን ስራ ነው። ለምሳሌ አንድ አርክቴክት ብቻውን አይሰራም። ሞዴል ሊያደርግ ይችላል ብቻውን፣ ነገር ግን የዲዛይን ስራው በጋራ ነው የሚሰራው። አይዲያ አንድ ሰው የመጣለት ነገር ሼር ያደርጋል። በሼር ስለሚሰራ የቡድን ስራ ነው። በቡድን እስከተሰራ ድረስ ደግሞ ውጤታማ የመሆን ዕድሉ ከፍተኛ ነው። ሌላው ደግሞ አንድ ተቋም ከሌላ ተቋም ጋር አብሮ ይሰራል። ለምሳሌ በሀገር ውስጥ አይታችሁ ከሆነ ትላልቅ ፕሮጀክቶች አንድ አርክቴክቸራል ፊርም አይደለም የሚሰራው፣ በጆይንት ነው የሚሰሩት። ለምሳሌ አብሮትን ብታዩ ትላልቅ አሁን እየተሰሩ ያሉ አብሮት ላይ ያሉ ማለት ነው ትላልቅ ፕሮጀክቶች አይታችሁ ከሆነ በአንድ አርክቴክቸራል ፊርም አይደለም የሚሰራው፣ ኢትስ ጆይንት ቬንቸር ተሰራ ማለት ነው። ልክ ስካይስክራፐር ህንፃዎች ሲሰሩ ደግሞ ከኢንተርናሽናል አርክቴክቸራል ፊርሞች ጋር በጆይንት ይሰራሉ። ኮምፒቲሽኖች በዛ መልኩ ነው የሚሰሩ። ምክንያቱም አንድ አርክቴክቸራል ፊርም ደረጃዎች አሉ። ያን ደረጃ የማይፈቅድለት ከሆነ ነገር ግን የመስራት ብቃት ቢኖረውም ላይሰንሱ ስለማይኖረው በጋራ የመስራት እድል ይኖራል። ስለዚህ በጋራ እስከተሰራ ድረስ ደግሞ ውጤታማ የመሆንና የተሻለ አውትፑት ይኖረናል ብለን እናስባለን።